ሰላም እንዴት ናችሁ? ኃይለ ሚካኤል ሞላ ነኝ። ዛሬ ስለ ፍላጎት እናወራለን። ፍላጎቴን እንዴት ልወቅ? ፍላጎት ማወቅ ከባድ ነው ወይ? አዎ በጣም ቀላል አይደለም። በጣም በቀላሉ የምናውቀውም ነገርም አይደለም። ራሱን የቻለ ጊዜና ስራ ይፈልጋል ፍላጎትን ለማወቅ። ይሄ ትንሽ ፍላጎቱን አይደለም እያወራን ያለ ነው። ዛሬ ምሳ የምንብላ ከእንትና ጋር የት እንገናኝ እዛ ነገ የት ልሂድ ምናምን አይደለም። ወይም ደግሞ የትኛው መጽሐፍ ላንብብ ምናምን አይደለም። ይሄ ስለ ነገ ህይወታችን ላይ ትልቅ አሻራ ስለሚያሳርፍ ስለ ፍላጎቶች ነው እያወራን ያለ ነው። አንዳንዴም ፍላጎቶች በህይወት የመኖር ትልቁ ምክንያትም ሊሆኑ ይችላሉ ማለት ነው። እሺ ፍላጎቶች በሁለት መንገድ ወይም ምክንያቶች እኛ ላይ ሊያድሩ ይችላሉ። የመጀመሪያው በሰዎች ምክንያት በቤተሰብ በጓደኛ በሶሻል ሚዲያ ተጠቃሚ ከሆነ በሶሻል ሚዲያ ተከታዮቻችን ምክንያት በተለያየ ምክንያት በጎረቤቶቻችን በዘመዶች በፍቅረኞቻችን በተለያየ መንገድ ፍላጎተኛ ላይ ሊያድር ይችላል። ፍላጎት ስንል ቀደም እንዳለው ትንንሹን አይደለም ትልልቁን። ለምሳሌ የሆነ አንድ ጓደኛ ይመጣና እንደዚህ እኮ ብታረግ እንደዚህ እኮ ብትሰራ እንደዚህ እኮ ብትከውን ምናምን ይሉናልና ያኔ ይሄ ፍላጎት ያድርብናል። እውነቱን ነው እንዴ? እንደዚህ ላርግ እንዴ? እንደዚህ ልስራ እንዴ እንላለን። ከዛ ደግሞ ቤተሰብ ጓደኛ ይመጣና አንቺ እኮ ዶክተር ብትሆኚ አንቺ እኮ በጣም የምትገርሚ ልጅ ነሽ ጭንቅላትሽ እኮ የሚደንቅ ነው እያሉ እኛ የተሰጠን መክሊት ወይም ችሎታ ሌላ ሆኖ ሳለ ግን የግድ የዶክተር ፍላጎት ያሳድሩብና ቤተሰብ አባት ወይ እናት ወይ ጓደኛ ወይ ወንድም ከዛ ወደ ጤና ዘርፍ ላይ እንገባና ከዛ ከፍላጎታችን ውጭ ስለሆነ ወይም ከኛ ስላልመነጨ ትንሽ እንቸገራለን እና በዚህ ምክንያት ላይፋቸው ላይ ትንሽ ፈተና የሆነባቸው ሰዎች አሉ። የሰው ከፍላጎቶቻቸውን ሰዎች አምጥተውላቸው ከዛ የራሳቸው መስሏቸው ግን የሰጧቸው ሰዎች ዞር ሲሉ አብሮ ፍላጎትም ይጠፋል። ለምሳሌ ጓደኞቻቸው እንደዚህ ብታረግ እንደዚህ ብትሰራ አንተ እኮ መገርም ልጅ ነህ ይሄ ባህሪ ይሄ ጸባይ ያለ አንተ እኮ ይሄ ንግግር እኮ እንዲህ ብታረግ የተባሉ በሰዎች ዘንድ ከሰዎች ፍላጎት ተቀብለው ከዛ አስቀጥለውት ግን የራሳቸው እንዳልሆነ ሲታወቃቸው ጊዜያቸውና እድሜያቸውን ፈርቶባቸው የተወት በጣም ብዙ ሰዎች አሉ። ስለዚህ ፍላጎት በሁለት አይነት መንገድ ያዳል። የመጀመሪያው አሁን እንደተነጋገርነው በቤተሰብ በጓደኛ በተለያዩ ሰዎች እና ደግሞ በፉክክርም ደግሞ ፍላጎት ያደረ። በፉክክር ስንል ለምሳሌ እልህ ይዞን ከሰው ጋር ተፎካክረን አሳያቸዋለሁ ብለን የሆነ ነገር ለመስራት የሆነ ነገር ለማድረግ ለመከናወን ፈልገን ከዛ በዛ ምክንያትም ፍላጎተኛ ላይ ያድራል ማለት ነው። ከዛ ግን አንቀጥልበትም። ምክንያቱም ለሰዎች ለማሳየት እኔ እንዲህ ነኝ ለማለት ነው። ያን ነገር በፉክክር ምክንያት ነው ያን ፍላጎተኛ ላይ ያሰደር ነው ማለት ነው። ሁለተኛው ፍላጎተኛ ላይ የሚያድርበት ከውስጥ መንጭቶ ከውስጥ ሲመጭ ለምሳሌ ከውስጥ መመንጨቱን በመናውቀዋለን በቃ ይሄ ልባችን ያቃጥለዋል። የማድረግ ፍላጎታችን የመስራት የመከወን የመሆን ያን ነገር የማሳካት ፍላጎታችን በጣም ይጨምራልና በቃ ልባችን ይቃጠላል። ይሄ ወቅት የሚያመጣው አይደለም። ለምሳሌ አሁን ሰሞኑን ኳስ ነው አይደል? ሰሞኑን ኳስ ጨዋታ ፍላጎት ያድርበታል። ሩጫ ሲሆን ደግሞ ሩጫ ያድርበታል። ዘፈን ውድድር ሲሆን ዘፋኝ መሆን ያምርበታል። ሞዴሊንግ አንድ ሰሞን ሲጧጧፍ ኢትዮጵያን ወክላ አንዷ ሴት ውጭ ሀገር ላይ ስትወዳደር በቆንጅና ውድድር ሞዴል መሆን ያምረናል ምናምን እሱን አይደለም። ከውስጥ የሚያቃጥል ወቅት ያላመጣው ሰዎች ያልጫኑብን ከውስጥ የሚያቃጥል ፍላጎት ያድርብናል እና ከውስጥ የሚመጣ ፍላጎት አለ ሰዎች ያላመጡት። አንዳንዴ ለሰዎች እንኳን ብንነግረው እንደዚህ አይነት አለ ደግሞ እንደዚህ ደግሞ ይባላል ምናምን ሊሉን ሁሉ የሚችል ፍላጎት ሊሆን ይችላል። ከውስጥ የሚያድርም ፍላጎት አለ። የትኛው ነው የሚጠቅመን ከተባለ ከውጭ የሚሰጡን ፍላጎቶች ጊዜያዊ ስኬቶችን ለማሳካት ሊጠቅሙን ይችላሉ። ለምሳሌ ከቤተሰብ የመጣ ፍላጎት ካለ አሳክተን ቤተሰብ ለማስደሰት፣ ጓደኛ የመጣ ፍላጎት ካለ ነገሩን አድርገነው ፈጽመነው ከውነነው በእነሱ ፍላጎት በጫኑ በፍላጎት ጓደኛ ለማስደሰት የፉክክር ከሆነ ይሄ ፉክክሩን ለማሸነፍ ምናምን ለሱ ይጠቅመን ይችላል። ግን ለዘለቄታ ህይወት አይጠቅመንም።
ከውስጥ ከውጭ ካለው ፍላጎት የበለጠ ከውስጥ ከመጣው ፍላጎት የበለጠ ከውጭ የመጣው ፍላጎት የበለጠ የውስጡ ፍላጎት ከኛ አልፎ ለሰዎች ምን ጠቅም ሰው እንድንሆን ያደርገናል። እሺ ከውጭ የመጣው ፍላጎት አጋዥ ምናምን ሊኖር ይችላል። ግን ከውስጥ የመጣው ፍላጎት ግን ፈተናዎች አሉት። አሁን በእነዚህ ሁለት ፍላጎቶች ፈተናዎችና ተግዳሮች ቢኖሩትም ግን ከውስጥ ከሆነ የሚመነጨው ፍላጎቶቻችን ፈተናዎችን ለመቋቋም ይጠቅመናል። አሁን የትኛው በጣም ይጠቅመናል? የውስጠኛው በደንብ ይጠቅመናል። ስለዚህ የውስጠኛውን ፍላጎት እንዴት እንወቅ? ቁጭ ብለን ከራሳችን ጋር አውራ ስታረገው ብትሰራው ብታረገው ብታከናውነው ብትሆነው ደስ የሚልህ ማንንም ባያጨበጭብልህ ማንንም ባያይህ የምታደርገው ምንድነው? እሱም መለየት ነው። ቁጭ ብለህ አንዳንዴም ባይከፈልህ የምትሰራው ሰዎች ባይደግፉም እንዲሁም ሰዎች በአንተ ተቃራኒ ቢቆሙም አንተ ግን የኔ ፍላጎት ነው ብለህ ይዘህ የምትቀጥለው ፍላጎት ምንድነው? በተለያየ ዘርፍ ላይ ማለት ነው። በዚህ መልክ መለየት እንችላለን ማለት ነው ፍላጎቶቻችንን። እስኪ አንድ ጥያቄ ልጠይቃችሁ። ይሄን ቪዲዮ ያያችሁ ያላችሁ ሰዎች እናንተ ፍላጎታችሁን በግልጽ አውቃችኋል? ፍላጎታችሁ የያዛችሁት ፍላጎት የእናንተ ነው ወይስ ከውጭ የመጣ ነው? ከውስጥ የመነጨ ነው? ከውጭ የመጣ ነው? ቤተሰብ ጓደኛ የጫኑባችሁ ናችሁ በፍክክር የያዛችሁት ፍላጎት ነው ወይስ ከውስጥ የመነጨ ነው? ፍላጎቶቻችሁን በግልጽ ለይታችኋል ወይስ ግራ ተጋብታችኋል? ምናልባት ግራ መጋባት ካለ ኮሜንት ላይ ብታስቀምጡልኝና በቀጣይ ቪዲዮ ላይ መልስ መስጠት እንችላለን ማለት ነው። አመሰግናለሁ።